Old Trafford holds its breath. Bruno Fernandes delivers! And Manchester United are back in it. Bruno puts it away. Great penalty. Wow. Here's Casemiro, lifted in. Kobe Mainoo takes his time. Kobe Mainoo is the coolest kid in Old Trafford, and Manchester United are level. That is magnificent. Not the first touch. It was this one now. Look at that. He just chops it onto his right foot. I think we've seen him do it. I believe in miracles. Absolutely. Here's Casemiro. Maguire! Into Maguire! Manchester United are heading to the semi-finals of one of the most remarkable nights this stadium's ever seen in European competition. I told you, Harry Maguire, he's the man. What a game! The tears have gone, the young man smiling. Harry Maguire's made his night. ማንቸስተር ዩናይትድ የማንቸስተር ዩናይትድ ብቻ የሆነውን ነገር የፈጸመበት የፈርጊ ታይም ሬሞንታዳ በነዛ ሽርፍራፊ ሰከንዶች ከኤሮፓ ሊግ አድማጮች ዩናይትድ ከቲያትሩ ዓለም ከቲያትር ኦፍ ድሪምስ ሞቶ ተነሳ። ዛሬም ህልሞች ሁሉ ፈጽመው ቅዠት ብቻ እንዳልሆኑ በነዛ ሽርፍራፊ ሰከንዶች አረጋገጠ። የፈርጊ ታይም ፎርሙላው የድል መንፈስ ከኦልትራፎርድ መጥፎውን የውድድር ዓመት ለማዳን ገናናው የላንክሻየር ክለብ ከነክፍተቱ ተዋደቀ። ተስፋ መቁረጥ በህይወት መዝገበ ቃላቱ እንዳልሰፈረ ማረጋገጠ። ዩናይትድ ወደቀ፣ ዩናይትድ ተሰናበተ፣ ዩናይትድ አበቃለት፣ ዩናይትድ ጨረሰ። አሁን ምን ቀረው በተባለበት እነዛ የመጨረሻ 6 ደቂቃዎች የቆሰለው ቀያይ ሰይጣን መቃብሩን ፈንቅሎ ብቅ አለ። እጅግ ተነግሮ በማያልቅ የውጤት መንሸራተት የውድድር ዓመቱ ማስረሻ ጉዞው የድል ፍሬ መድኃኒቱን በኤሮፓ ሊግ ሩብ ፍጻሜ በነዛ ሽርፍራፊ ሰከንዶች ማንቸስተር ድንገት አገኘ። ማን ይሄንን ጠበቀ? ማን ይሄንን አሰበ? ማንቸስተር ከነክፍተቱ ኦሎምፒክ ሊዮንን አፈዘዘ። ማንቸስተር ሞቶ ማሸነፍ የደም ውርሱ ጸጋ በረከት መሆኑን አሳየ። ተስፋ በሚያስቆርጡ ገጠመኞች መካከልም ተስፋ ሳይቆርጥ እስከ መጨረሻው ሰከንድ መፋለም የዩናይትድ መልክ መሆኑን ዩናይትድ ሞቶ ማረጋገጠ። የማታ ማታም ድራማውን መፈጸም የአሸናፊ አባቶቹ ዘላለማዊ የድል መንፈስ ውርስ በዝቅታው ዘመንም አብሮት እንዳለ ማንቸስተር ዩናይትድ ለሚጠራጠሩት አሳየ። ነገሩ ወዲህ ነው። ዩናይትድ ከፈረንሳይ የኦናና ስህተት ማስታወሻ መርቶ 2-አቻ ከወጣበት ውጤቱ ማግስት ሲዝኑን ለማዳን ዩሮፓ ሊግን አሸንፎ በአቋራጭ ወደ ነገሰበት ቻምፒየንስ ሊግ ለመመለስ ከኦልትራፎርድ 2-0 የመራውን ጨዋታ 2-አቻ አደረገ። 30 ደቂቃ ጭማሪ ማንቸስተር ቴሌሶን በቀይ ካርድ ባጣው ሊዮን 4-2 ተመራ። ሊዮን በ10 ተጫዋች ገናናውን ቀይ ለባሽ ክው አደረገ። አግሪጌት ሊዮን 6-4 ይመራል። ጨዋታው 114ኛው ደቂቃ ደርሷል። ዩናይትድ 4-2 እየተመራ ነው። በቀሪው ደቂቃ ወደ ፔናልቲ እንኳን ለማምራት 2 ጎል ዩናይትድ ይፈልጋል። ከቴሌሶ ቀይ ካርድ ጋር የተጫዋች ብልጫ አድቫንቴጁን ይጠቀማል ሲባል ጭራሽ የተመራው ዩናይትድ በ6 ደቂቃ እንዴት 3 ጎል አገኘ? የማይሆን የማይታሰብ የማይታለም። I believe in miracles. Absolutely. Here's Casemiro. Maguire! Into Maguire! Manchester United are heading to the semi-finals of one of the most remarkable nights this stadium's ever seen in European competition. I told you, Harry Maguire, he's the man. What a game! The tears have gone, the young man smiling. Harry Maguire's made his night. ማንቸስተር ዩናይትድ ከመንበሩ ከዙፋኑም ዝቅ ብሎም በደሙ በወረሰው የጸና አሸናፊነት እምነቱ እስከ መጨረሻዋ ሰከንድ የመዋደቅ ጥረቱ ውስጥ በነዛ ሽርፍራፊ ሰከንዶች ፈጸመ። የማይረሳ የድል ካምባክ ታሪኩንም በኤሮፓ ሊግ ሩብ ፍጻሜ አስታወሰ። ዛሬም ከኦልትራፎርድ ህልሞቹላ እውን ከሚሆኑበት ወርቃማ ማስታወሻው ጋር በነዛ ሽርፍራፊ ሰከንዶች ለድራማው ተዘጋጀ። የጨዋታው ምዕራፍ 114ኛው ደቂቃ ዩናይትድ 4-2 በሊዮን እየተመራ ነው። 114ኛው ደቂቃ ላይ ብሩኖ ፔናልቲ ያስቆጠረ። ዩናይትድ 3 ሊዮን 4። ጨዋታው
100ያ ደቂቃ ደርሷል። ማንቸስተር ላቻ እየታገለ ነው። ጨዋታው ሊጠናቀቅ ሽርፍራፊ ደቂቃዎች ይቀራሉ። ሊዮን መጨፈር ጀምረዋል። ዩናይትድ የቀረው አንድ ሲዝኑን ለማዳን የነበረውንም ተስፋ አምክኗል። ኮሜንታተሮች ማንቸስተር ወደቀ፣ ማንቸስተር ተሰናበተ፣ ማንቸስተር አበቃለት፣ ማንቸስተር ጨረሰ፣ ቻው ቻው ዩናይትድ እያሉ ነው። ከኦልትራፎርድ ታማኝ የቀያይ ሰይጣን ደጋፊዎች በብስጭት እንደ ልማዳቸው በቮድካ ብርጭቋቸው ውስጥ ተደብቀው ከድል ዘመን ወርቃማ የትናንት ማስታወሻቸው ጋር ሊመሰጡ ስቴዲየም እየለቀቁ ነው። የዩናይትድ ተጫዋቾች ለለበሱት ታላቅ ክለብ መለያ ባጅ በሚችሉት መጠን እየተዋደቁ ነው። ዩናይትድ ይዞ በለቀቀው ውጤቱ በመጥፎ ዓመት የቀረች አንድ የህይወት ዘመን ዕድል የሩበን አሞሪም ልጆች የጸና ጥረታቸው የማታ ማታ ግን የማይታመነውን ፍሬ አፈራ። 120ኛው ደቂቃ ኮቢ ማይኖ ጎል። ዩናይትድ 4 ሊዮን 4። ኦልትራፎርድ ቀለጠ። ማንቸስተር ሞቶ ተነሳ። ከሊዮን መረብ የተሳበው ኳስ እንደገና ተጀምሯል። ጨዋታው አብዷል። ረጃጅም ኳሶች ግራና ቀኝ ወደ ጎል ይላካሉ። የዳኛው ፊሽካ ለፔናልቲ ይጠበቃል። 121 ደቂቃ የጨዋታው ሰዓት መቁጠሪያ ያሳያል። ኦ ሃሪ ማጉዌር፣ ኦ ማንቸስተር ዩናይትድ ሌላ ጎል። ዩናይትድ ሌላ የድል ጎል አስቆጠረ። ዩናይትድ ሞቶ ተነሳ። ማንቸስተር ዩናይትድ የማንቸስተር ዩናይትድ ብቻ የሆነውን ነገርም ፈጸመ። የፈርጊ ታይም ፎርሙላ የድል አድባር መንፈስ ማጂክ ዛሬም በዝቅታው ዘመን ከቲያትሩ ዓለም ከቲያትር ኦፍ ድሪምስ ጨርሶ እንዳልጠፋ ታየ። ይህ ብዙ ላየው፣ ብዙ አሸንፎ ብዙ ለወደቀው፣ ከተራራው ጫፍ ከፍታ እስከ ቁልቁለቱ ለታዘበው፣ የውጤት የኃያልነት አባት አድባሩን ሲያጣ የድል ቁልፉ ለጠፋው ማንቸስተር ዩናይትድ መውረድ ብቻ በቀረው መጥፎ የውድድር ዓመት ዩሮፓ ሊግን አሸንፎ በቀጥታ የቻምፒየንስ ሊግ ተሳትፎ ታላቅ ለዩናይትድ ክብር ቀጣይ የቡድን ግንባታ ቅኝትም የሚመጥነውን ሽልማት ለማግኘት ወሳኙ ድል ነው። ዩናይትድ ከቲያትሩ ዓለም ከቲያትር ኦፍ ድሪምስ ሞቶ ተነሳ። ዛሬም ህልሞች ሁሉ ፈጽመው ቅዠት ብቻ እንዳልሆኑ በነዛ ሽርፍራፊ ሰከንዶች ከኦልትራፎርድ ዋሻው ቅጽበታዊ አፍዛ ደንግዝ ምትሃቱን ቀያይ ሰይጣናቱ ለመፈጸም በፈርጊ ታይም ፎርሙላ የተሟሸው በታሪክ የኃያልነት መንፈስ የተቃኘው ጠንካራው ሜንታሊቲው እንዳላቸው የሩበን አሞሪም ልጆች ከነሰፊ ተነግሮ የማያልቅ ክፍተታቸው አረጋገጡ። ዩናይትድ በደርሶ መልስ አጠቃላይ ውጤት ሊዮንን 7-6 በማሸነፍ የአውሮፓ ሊግ ግማሽ ፍጻሜን ተቀላቀለ። ማንቸስተር ዩናይትድ የማንቸስተር ዩናይትድ ብቻ የሆነውን ነገር የፈጸመበት የፈርጊ ታይም ሬሞንታዳ በነዛ ሽርፍራፊ ሰከንዶች Old Trafford holds its breath. Bruno Fernandes delivers. Here's Casemiro lifted in. Kobe Mainu takes his throw. Oh my God! Into Maguire. I told you. The cheer. The full-time whistle. 13 ጎል በደርሶ መልስ ከኦልትራፎርድ ድራማ ብቻ በመልስ ጨዋታ 9 ጎል። እግር ኳስ ምን አይነት ስፖርት ነው? ተአምርና ማንቸስተር ዩናይትድ በዩናይትድ መጥፎ የውጤት ዘመንም ቢሆን የማይነጣጠሉ ዘላለማዊ ወዳጆች፣ አድማጮች፣ ይህ ማንቸስተር ዩናይትድ የማንቸስተር ዩናይትድ ብቻ የሆነውን ነገር የፈጸመበት የእግር ኳስ ትዕይንት ነው። ከኦልትራፎርድ ከቲያትሩ ዓለም ከቲያትር ኦፍ ድሪምስ ህልሞቹ ላሁን ከሚሆኑበት ገናናው መቀመጫ የተፈጸመ ከእልፍ አስተዳደራዊ እብደቱ ነጋዴ ስግብግብ ባለቤቶቹ ጋር በተያያዘ ከመንበሩ ወርዶ ከንግስናው አዘግዝቆ በትውልድ የዘመን ቅብብል ጸንተው ከዘለቁ ታማኝ ደጋፊዎቹ ጋር ዩናይትድ ቲያትሩ የመጨረሻው ደቂቃ ተአምሩ እግር ኳሳዊ ጀብዱ የማታ ማታ ተጋጣሚዎቹ ላይ የሚፈጽማቸው ቅጽበታዊ አፍዛ ደንግዝ የካምባክ ምትሃቱ ጭምር ጠፍቶት በውጤት ማጣት ማዕበሉ መካከልም ከነድክመቱ የድል አድባር መንፈሱ የማይታመን የትናንትና ህያዊ አሸናፊነት ሚስጥር የጸና እምነቱ እንዳለው ከአውሮፓ ሊግ ሩብ ፍጻሜ ታየ። ካን ማንቸስተር ዩናይትድ ስኮር ዘ ኦሌስ ስኮር። አሁን ማንቸስተር መቼም በየትኛውም ፈተናው መካከል የመጨረሻው ፊሽካ እስኪነፋ ጎል ያስቆጥራል። ለድል አሸናፊነት ከፍታው መለያውን በደረታቸው የለጠፉ ተጫዋቾች ሁሉ ለማይቻለው የህይወት ድል ከፍታ ተራራ ተስፋ ሳይቆርጡም ይታገላሉ። ያኔ ተአምር ከየትኛውም ቅጽበት ይፈጸማል። አድማጮች፣ ይህ የፈርጊ ታይም ሬሞንታዳ የመጥፎ የውድድር ዘመን የማንቸስተር ዩናይትድ ወርቃማው ማስታወሻ ነው። በእንባና ሳቅ የተሞላ ስቴዲየም በብስጭት ያስለቀቀ ታማኝ ደጋፊዎቹን ምን ይሻለናል ያስባለ ማንቸስተር ዩናይትድ ወድቆም የውድድር ዓመቱን ዝቅታ ለማዳን እስከ መጨረሻዋ ሰከንድ በየትኛውም ተስፋ አስቆራጭ ሂደት መታገል መሞከር እንዳለባቸው በተረዱ ተጫዋቾቹ ተደናቂ ጥረት የተፈጸመ የማንቸስተር ዩናይትድ አሸናፊነት ሕያው አሻራ የሆነው ኔቨር ሴ ዳይ ስፕሪት ዲኤንኤው የደመቀ
የማንቸስተር ዩናይትድ እና የማንቸስተር ዩናይትድ ብቻ የሆነው የሽርፍራፊ ሰከንዶች እግር ኳሳዊ ተአምር ነው። ከ2-0 መመራት ሁለታቻ ያውም ሊዮን በቀይ ካርድ ተጫዋች ወጥቶበት ተጨማሪ 30 ደቂቃ ዩናይትድ መርቶ ሁለታቻ ያደረገውን ጨዋታ 4-2 ለቀቀ። ሊዮን ከኦልድ ትራፎርድ ፈነጠዘ። ዩናይትድ 4-2 እየተመራ ነው። ማንቸስተር ወደቀ። ማንቸስተር ጨረሰ። ማንቸስተር ከብቸኛ የሲዝኑ ተስፋው ተባረረ። ዩናይትድ አሁን ምን ቀረው? አበቃለት። በዛ የጨዋታ ሂደት ኮሜንታተሮች፣ የጨዋታ ዘጋቢዎች ሁሉ ለዓለም ሚዲያ እያስተጋቡ ነው። 120 ደቂቃ ሊፈጸም 6 ደቂቃዎች ከኦልድ ትራፎርድ ይቀራሉ። ዩናይትድ ላቻ እንኳን 2 ጎል ይፈልጋል። በ90 ደቂቃ ሊዮን በ10 ተጫዋች እየተጫወተ 2-0 የመራውን ውጤት ያላስጠበቀ 30 ደቂቃ ሲጨመር ጭራሽ 2 ተቆጥሮበት 4-2 የተመራ ክለብ በቀሪ 6 ደቂቃ ይህንን ተአምር እንዴት ይፈጽማል ተብሎ ይጠበቃል። የማይሆን ሁሉም በዛች ቅጽበት ብዙ ስለተባለው ስለ ውድድር ዓመቱ የማንቸስተር ዩናይትድ የለየለት የሚታወቀው ድክመቱ እየተነጋገረ ነው። በዛች ቅጽበት የተበሳጩ ደጋፊዎቹ ከኦልድ ትራፎርድ ስቴዲየም ለቀዋል። የቴሌቪዥን መስኮቶቻቸውን አጥፍተውም ወደ አልጋቸው ሄደዋል። ቀያይ ሰይጣናቱ የታመኑለት ብዙ ያስፈነጠዛቸው ገናናው ክለብ በዚህ ልክ መንሸራተቱ የለመዱት የሕይወታቸው አንዱ መልክ ሆኖ ከትውስታዎቻቸው ጋር ጥጋቸውንም ይዘዋል። 114ኛው ደቂቃ ዩናይትድ ከኦልድ ትራፎርድ ለዩናይትድ በየትኛውም ደካማ አቋም መካከል እስከ መጨረሻው ሰከንድ የመታገልን ጽናት በልባቸው የወረሱ ተጫዋቾች ግራ ቀኝ ከኦልድ ትራፎርድ እየተዋደቁ ነው። ብሩኖ መሪው ነው፣ ካዜሜሮ ተከታዩ። ሊዮን ከጎሉ መሃል 4-2 በእጁ የጨበጠውን ጨዋታ ውጤት ለማስከበር ለ10 እየተከላከለ ነው። 114ኛው ደቂቃ ካዜሜሮ ላይ የተሰራው ጥፋት ከቫር እይታ በኋላ ፔናልቲ። ብሩኖ ፈርናንዴዝ ታማኙ ቀያይ ሰይጣን በየትኛውም የውጤት ዝቅታ ማዕከል ለዩናይትድ ወድቆ መነሳት የሚታገለው ፖርቹጋላዊ ኮከብ ጎል ማንቸስተር አቻ ለመሆን ጨዋታውን ወደ ፔናልቲ ለመውሰድ በቀሪዎቹ ጥቂት ደቂቃዎች እየተፋለመ ነው። ሩበን አሞሪም በቴክኒክ ኤሪያው ይንቆራጠጣል። ከኦናና እስከ ማጓየር፣ ዳሎት፣ ብሩኖ፣ ዩጋርቴ፣ ማይኖ፣ ካዜሜሮ፣ ኤሪክሰን የታላቁን ክለብ መለያ ያጠለቁ ሁሉ ከ120 ደቂቃው በፊት ያገኙትን ኳስ ሁሉ ወደ ሊዮን ጎል እየላኩ ነው። ከብሩኖ 114ኛው ደቂቃ ላይ ከተገኘች 3ኛ ጎል በኋላ ለድራማው ጥድፊያው ቀጥሏል። ጎል የለም። ዩናይትድ 4-3 በሊዮን እየተመራ ነው። አግሪጌት የፈረንሳዩ ክለብ 6-5 ይመራል። የማንቸስተር ዩናይትድ ዘመን ተሻጋሪ የትናንት እልፍ የአሸናፊነት ታሪክን የዋንጫዎች ዘመንን ምናልባትም በቤተሰቦቹ የተነገረው ከማደግ ውጭ የማያውቀው ይልቁንስ በማንቸስተር ዩናይትድ የዝቅታ ያለፉት 12 ዓመታት ጉዞ ይህንን ዓለም እንደተቀላቀለ በለጋ ዕድሜው ከቴሌቪዥን ቀጥታ ስርጭቶች ፊት የሚታየው አንድ የዩናይትድ ታዳጊ ደጋፊ 117ኛው ደቂቃ ላይ የክለቡን ሽንፈት በጸጋ ለመቀበል ተስኖት ከኦልድ ትራፎርድ ሰማይ ስር የዩናይትድ መለያን እንደለበሰ በእንባ እየታየ ነው። 120ኛው ደቂቃ የዳኛው ፊሽካ እየተጠበቀ በካዜሜሮ ብስለት ወደ ማይኖ ያለፈችውን ኳስ ኮቢ ማይኖ በላቀ ኳሊቲው ተጠቅሞ ጎል አደረገ። ዩናይትድ 4 ሊዮን 4። ኦልድ ትራፎርድ ቀለጠ። በነዛ ሽርፍራፊ ሰከንዶች ማንቸስተር ሞቶም ተነሳ። የፈርጊ ታይም ሬሞንታዳው ዩናይትድን አቻ አደረገ። Not the first touch, it was this one now. Look at that, he just chops it onto his right foot. I think we've seen him do it. I believe in miracles, absolutely. ኦልድ ትራፎርድ በቡድናቸው ቅጽበታዊ ተአምር በፈነጠዙ ደጋፊዎች ጩኸት ከውስጥ ከውጭ ተናውጧል። የፈርጊ ታይም ሬሞንታዳው ዩናይትድን አቻ አድርጓል። አሁን ከቲያትሩ ዓለም ከቲያትሩ መድረክ ቢያንስ ማንቸስተር ዩናይትድ የውድድር ዓመቱን መጥፎ ማስታወሻ ለማዳን ሬድ ዴቪልስ ለፔናልቲ ድራማው በደስታ መካከል እያሰቡ ነው። ኦናና ዛሬ ይክሰናል። የሚጠበቀው ቀጣይ ድራማ በዛሽ ቅጽበት ከማይኖ 120ኛው ደቂቃ ያቻነት ጎል በኋላ 121ኛው ደቂቃ ከሊዮን መረብ ተነስታ ከመሃል ሜዳ የተጀመረችው ኳስ በጨዋታው ኮከብ ብራዚላዊ ካዜሜሮ ወደ ጎል ተሻማች። ሃሪ ማጓየር ጎል። Manchester
celebration. I told you, Harry Maguire, he's the man. What a game! The tears have gone, the young man smiling. Harry Maguire's made his night. ማን ይህንን ጠበቀ? ማን ይህንን አሰበ? አሁን ከኦልትራፎርድ አቅጣጫ የሚሰማ ጩኸት ማንቸስተር ከተማን ከእንቅልፍ ቀሰቀሰ። ምን አይነት ጉድ ነው! ምን አይነት ተአምር! እንዲህ አይነት ምሽቶችን እያስታወሱ ከመቆዘም ውጪ የክለባቸው እግር ኳሳዊ ድራማን የዘነጉ የዩናይትድ ደጋፊዎች ከሃሪ ማጓየር ጎል ጋር ጨርቃቸውን ጥለው ፈነጠዙ። ኮሜንታተሮች ቃል እስኪያጥራቸው ጮሁ። ማንቸስተር ዩናይትድ ወድቆም በዝቅታው ዘመንም የካምባክ ንጉሥ መሆኑን በወሳኙ የአውሮፓ ሊግ ሩብ ፍጻሜ ጨዋታ አሳየ። ቲያትሩም ከቲያትር ኦፍ ድሪምስ ህልሞቹ ላውን ከሚሆኑበት ገናናው መቀመጫ ኦልትራፎርድ በነዛ ሽርፍራፊ ሰከንዶች ተፈጸመ። በ6 ደቂቃ 3 ጎል ከ4-2 ወደ 5-4። አድማጮች፣ ይህ የማንቸስተር ዩናይትድ በኔቨር ሴይ ዳይ ስፕሪት የማይፋቅ ዲኤንኤው የተፈጸመ የፈርጊ ታይም ሬሞንታዳው አይረሴው ገድል ነው። በ6 ደቂቃ 3 ጎል ከ4-2 ወደ 5-4 የሽርፍራፊ ሰከንዶች ተአምር። ይህ ማንቸስተር ዩናይትድ የማንቸስተር ዩናይትድ ብቻ የሆነውን ነገር የፈጸመበት እግር ኳሳዊ ተአምር ነው። ዩናይትድ በዝቅታው ሰዓትም ከድል አሸናፊነት መንፈሱ ጋር የማይቻለውን ለመፈጸም በሚጥሩ ተስፋ የማይቆርጡ ተጫዋቾቹ ሌላኛው በታሪክ የሚዘከረውን የካምባክ ጀብድ ፈጸመ። በ6 ደቂቃዎች 3 ጎል 114ኛው ደቂቃ ድረስ 4-2 ይመራ የነበረው ማንቸስተር 121ኛው ደቂቃ ላይ 5-4 እየመራ ነው። ማን ይህንን ያምናል? የፈርጊ ታይም ሬሞንታዳው ከቲያትር ኦፍ ድሪምስ ህልሞቹ ላውን ከሚሆኑበት ኦልትራፎርድ Wonderful goal. So composed. Fantastic finish. And within a minute, Harry Maguire had headed Manchester United into the semi-finals. Sir Alex Ferguson, wow. What's he thinking right now? ሩበን አሞሪም ይህ የማንቸስተር ዩናይትድ እውነተኛው መገለጫ ነው። ታሪካችን ይህንን ይነግረናል። በየትኛው መጥፎ አቋማችን መካከልም ቢሆን ለድል እስከ መጨረሻዋ ሰከንድ በጸና አቋም የጋራ ህብረት በአንድነት ተዋድቀናል። ማንቸስተር ዩናይትድ ማለት ይሄ ነው። ገናና ታሪኩ፣ አሸናፊነቱ፣ የመጨረሻ ደቂቃ ተአምሩ የዚህ ታላቅ ክለብ መለያው ገጽ ነው። አውቃለሁ በዩናይትድ ልክ እየተጓዝን እንዳልሆነ። አሁን አውቃለሁ ለማንቸስተር የሚመጥነውን ነገር እያሳየንም አይደለም። እረዳለሁ በብዙ ፈተና ጫናዎች ውስጥ እነዚህ ተጫዋቾች እየለፉ ነው። ይህንን በዩናይትድ የጸና የአሸናፊነት መንፈስ ሰንቀው የማይቻለውን የፈጸሙ ተጫዋቾቼ ዛሬ ምሽት ድንቅ ነበሩ። በዚህ ልክ ወደዚህ ክለብ ከመጣው በኋላ እንዲህ አይነት የደስታ ጩኸት ከስቴዲየም ሰምቼም አላውቅም። ሩበን አሞሪም ወደ እንግሊዝ ከመጣ በዚህ ልክ በደስታ ሲፈነጥዝ ያልታየው ፖርቹጋላዊ አሰልጣኝ ለዩናይትድ ዳግም ከፍታ ተስፋ፣ በመጥፎ የውድድር ዘመን ማስታወሻ፣ ዩናይትድ ሲዝኑን ለማዳን በኤሮፓ ሊግ ለያዘው ታላቅ የውጤት ዓላማ የተፈጸመው የማይታመን ድልን አሞሪም ለዩናይትድ የነገ ከፍታ ወሳኙ ምሽት ብሎታል። ትጋታችን ይቀጥላል። በጸና እምነታችን፣ ጠንካራ ስራችን ሁሌም ታላቁ ማንቸስተር ዩናይትድን የሚመስለውን ለድል ተስፋ ሳይቆርጥ በህብረት በየትኛውም አጋጣሚ ውስጥ ተዋድቆ ተአምር የሚፈጽመው ዩናይትድን ዳግም መፍጠር መመለስ ነው ዓላማችን። ለነገውም የውጤት ጉዞ ተስፋችን የትናንትና የገናናው ክለባችን ታሪክ ሁሌም እያገዘን ይቀጥላል ሲል አሞሪም ተናግሯል። የማይታመነውን በዩናይትድ ኔቨር ሴይ ዳይ ስፕሪት ዲኤንኤ ምርጡ ምሽትን ከቲያትሩ ዓለም ቲያትር ኦፍ ድሪምስ የፈጠሩ ተጫዋቾቹን ሩበን አሞሪም አወድሷል። ይህ ብዙ ላየው፣ ብዙ አሸንፎ ብዙ ለወደቀው፣ ከተራራው ጫፍ ከፍታ እስከ ቁልቁለቱ ለታዘበው፣ የውጤት የኃያልነት አባት አድባሩን ሲያጣ የድል ቁልፉ ለጠፋው ማንቸስተር ዩናይትድ መውረድ ብቻ በቀረው መጥፎ የውድድር ዓመት ዩሮፓ ሊግን አሸንፎ በቀጥታ የቻምፒየንስ ሊግ ተሳትፎ ታላቅ ለዩናይትድ ክብር ቀጣይ የቡድን ግንባታ ቅኝትም የሚመጥነውን ሽልማት ለማግኘት ወሳኙ ድል ነው። ዩናይትድ ከቲያትሩ ዓለም ከቲያትር ኦፍ ድሪምስ ሞቶ ተነሳ። ዛሬም ህልሞች ሁሉ ፈጽመው ቅዠት ብቻ
እንዳልሆኑ በነዛ ሽርፍራፊ ሰከንዶች ከኦልትራፎርድ ዋሻው ቅጽበታዊ አፍዛ ደንግዝ ምትሃቱን ቀያይ ሰይጣናቱ ለመፈጸም በፈርጊ ታይም ፎርሙላ የተሟሸው በታሪክ የኃያልነት መንፈስ የተቃኘው ጠንካራው ሜንታሊቲው እንዳላቸው የሩበን አሞሪም ልጆች ከነሰፊ ተነግሮ የማያልቅ ክፍተታቸው አረጋገጡ። ዩናይትድ በደርሶ መልስ አጠቃላይ ውጤት ሊዮንን 7-6 በማሸነፍ የአውሮፓ ሊግ ግማሽ ፍጻሜን ተቀላቀለ። ማንቸስተር ዩናይትድ የማንቸስተር ዩናይትድ ብቻ የሆነውን ነገር የፈጸመበት የፈርጊ ታይም ሬሞንታዳ በነዛ ሽርፍራፊ ሰከንዶች Old Trafford holds its breath. Bruno Fernandes delivers. And Manchester United are back in it. Bruno puts it away. Great penalty. Wow. Here's Casemiro lifted in. Kobe Mainu takes his time. Kobe Mainu is the coolest kid in Old Trafford, and Manchester United are level. That is magnificent. Not the first touch. It was this one now. Look at that. He just chops it onto his right foot. I think we've seen him do it. I believe in miracles. Absolutely. Here's Casemiro. Maguire! Into Maguire. Manchester United are heading to the semi-finals on one of the most remarkable nights this stadium's ever seen in European competition. I told you, Harry Maguire, he's the man. What a game! The tears have gone, the young man's smiling. Harry Maguire's made his night.